አዲሷ ሚስት እንዴት ናት? ትዳር ጥሩ ነው? ታውቃለህ፣ ማገባ መስሎኝ ነበር። እኔም ህይወት ለካ የተለያየ መድረሻን ያቀደችልን። እንኖረዋለን ያልኩሽን ህይወት ማኖር ስላልቻልኩኝ ይቅርታ። የረፈዱ ይቅርታዎች እኮ የፈረሰ ቤትን አያድሱም። ይልቅ አዲሷ ሚስት እንዴት ናት? ትዳር ጥሩ ነው? ጥሩ ነው። አንዳንዴ በስተት በስምሽ እንዳልጠራ ትፈራለሁ። ኖ ቆይ ኖ ኖ ኖ ኖ ኖ ኖ ማለት እንዴት? አንተን ብላ እኮ ነው ቤተሰቦቿን ትታ አንተ አጠገብ የመጣችው። ካልወደድካት መጀመሪያውኑ ለምን አገባ? ከዛ ደግሞ ጅስት በስምሽ እንዳልጠራ ምናምን። እስኪ ቆይ እንቀጥል እስኪ። የሆነ ቀን ተነስታ አሁንም እንዳረሳውሽ እንዳታቀብኝ እፈራለሁ። ወደፊት ልጆቼ እናታችንን ትወዳታለህ ሲሉ ለመመለስ እንዳልንተባተብ እፈራለሁ። ከዚህ ውጪ ትዳር ጥሩ ነው? አጓጓኝ ፍቅራችን አየሁኝ ሲያከት። አሁንም ግን እንደ ድሮ ትወጂኛለሽ? ቆይ ብትወድስ በቃ አገባህ እኮ ሰብሰብ ብለህ። እንደዚህ አይነት ነገር እኮ ነው ወደ ቺቲንግ የሚወስዳቸው ባለትዳሮችን። መጀመሪያ ስንት ስህተት ነው የሰራው? መጀመሪያ ማግባት የሌለብህን ሴት አገባህ። ከእናቷ ቤተሰብ ከአባቷ ከቤተሰብ እጅ አመጣ ካስተዳድራታለሁ ብለህ ማለት ነው። አሁን እሷን አስቀምጠ ወደ ኋላ። ኧረ በእናታችሁ እግዚአብሔርን። ይሄ አሁን ቪዲዮ ነው ኦልሬዲ አይ ነው፣ ግን እንደዚህ አይነት ብዙ አይነት ሰዎች አላችሁ። አንድ የማታፈቅሩትን ሰው ማን አስገድዷችሁ ነው የምታገቡት? ለምን? እሺ እንቀጥል። ይሄ ጥያቄ ከዚህ በኋላ የሚጠቅም መልስ የለውም። ሩቅ ባይሆን መንገድ የቆየ እድል አለ። ዝም ብላ ነው እግዚአብሔር እነዚህ ድረስ መታገኝታማ ባይዘዌ ማለት ነው። በቃ እንዴት ነው ማውራት የምንችለው? አንድ በቃ የሆነ ሰው ከቀረኩ ቀረ፣ በቃ አገባ ካረል ባለ ትዳር ነህ። ህይወትህን ኑር። ከዚህ በኋላ ሊያሳስብ የሚገባክ ማለት ነው ስታገባ ስለ ራስህ ትተህ ስለ ሚስትና ስለ ልጆች መታሰብህ፣ ስሜትን፣ ፍቅር ምናምን። ወገን ምን እየሆንን ነው? እያሰብን